አጼ ምኒልክ የ1907 ላይ የሚኒስቴሮች ምክር ቤትን ሲፈጥሩ ለአማራ የሚያገለግል ጋላን የሚገዛ ብለው ነው ያስቀመጡት። እና ይሄ እኮ እንደ ዛሬ አይደለም። እንግዲህ ብሔር አለ ወይ? የብሔር መደብ ተጨቋኝ መደብ አለ? አዎን አለ። አማራ በአብዛኛው ድሃ ነበር። ግን ድህነቱ ሌላ ኃይል ስለ ዘረፈው አይደለም። ሁኔታው ድሃ አደረገው። የአገሩን ሁኔታ ድሃ አደረገው እና